ሰላም፣ ይህ ካርዳኖ አካዳሚ ነው። ዛሬ ደግሞ የምናየው የቴሌግራም የካርዳኖ ዋሌት እንዴት መክፈት እንደምንችል ነው። ኢንዲቪስ ዋሌት ይባላል። እዚሁ በኢትዮጵያውያን የተሰራው። ከዚህ በፊት ብዙ ቦታ የተሰሩ ቪዲዮዎች አሉ፣ ግን ይሄኛው አዲሱ ፊቸር ምናምን ስላለው አንድ ላይ እናየዋለን ማለት ነው። እዚህ ጋር ምን ብለን ሰርች እናደርጋለን? ኢንዲቪስ ዋሌት ብለን ሰርች ስናደርግ ኢንዲቪስ ዋሌት ሜንኔት የሚለውን እናገኛለን። እሱ ነው መጠቀም ያለብን። ስታርት እንለዋለን። ከዛም በኋላ ኦፕን አፕ፣ ይሄ ሚኒ አፑ ነው ማለት ነው። ከዛ እስኪ ከፍትልን ትንሽ እንታገሳለን። ከዛ ካንትሪ ያስመርጠናል፣ ሀገር ያስመርጠናል። ሀገር እንመርጣለን። ከዛ ፓስወርድ የፈለግነውን ፓስወርድ ማስገባት እንችላለን። በኋላ ዊዝድሮ ሴንድ ምናምን ስንል የሚጠቅመንን ፓስወርድ ማለት ነው። ከዛ ክሬት ዋሌት እንለዋለን ማለት ነው። ተመሳሳይ ፓስወርድ አላስገባም እያለኝ ነው። ለየት የሚያደርገው ኢንዲቪስ ዋሌት ከሌሎቹ ዋሌቶች ቴሌግራማችሁ እስካልጠፋ ድረስ ሲድ ፍሬዛችሁን ባትይዙትም አታጡትም ማለት ነው። እዚህ ጋር በትክክል አላስገባም እያለኝ ነው። ከዛም በላይ ይኸው ዋሌታችን ውስጥ ገብተናል ማለት ነው። ምንድነው የተለያዩ ፊቸሮች አሉት ዋሌቱ። አሁን እዚህ ጋር ባይ ዋል ሄዳ ብዬ እዚህ ጋር መፈልገውን አማውንት ጽፌ እዚህ ጋር በቴሌ ብር መክፈል እችላለሁ። ስለዚህ አንድ ሄዳ መግዛት እችላለሁ ማለት ነው። የፈልጋችሁትን ያክል ሄዳ እንደዚህ አድርጋችሁ መግዛት ትችላላችሁ። ከዛም በኋላ ፕሮሰሱን ለመጨረስ ሙሉ ለሙሉ ለመጨረስ አሁን ዋሌቱን ክሬት አድርገን ጨርሰን፣ ግን ፕሮሰሱን ለመጨረስ to complete your profile click here የሚለውን እንለካለን ከላይ። ከዛም በኋላ እዚህ ጋር ለቬሪፊኬሽን መጠቀም ያለብንን ኢሜል እናስገባለን ማለት ነው። ከዛ ካስገባን በኋላ ኔክስት እንለዋለን። ከዛ ቬሪፊኬሽን ኢሜል በኢሜላችን ላይ ይላክልናል ማለት ነው። ከዛ 6 ዲጂት ያለው ኮድ በኢሜላችን ተልኮልናል። ከዛ ኢሜሉ ላይ ገብተን የተላከልን ኮድ እዚህ ጋር 92 81 56 ከዛ ኔክስት እንለዋለን። ከዛ ደን ባክ እንለዋለን ማለት ነው። በቃ ጨረስን ማለት ነው። ኢንኬዝ ቴሌግራም ዋሌታችሁ ቢጠፋባችሁ፣ ቴሌግራም አካውንታችሁ ዲሊት ቢሆን እዚህ ጋር ገብታችሁ ሴቲንግ ላይ ትገባላችሁ። ከዛ ባይ ዘ ዌይ ዳርክ ሞድም አለው። እኔ ዳርክ ሞድ ስለምወድ አበረዋለሁ። እዚህ ጋር ሴኩሪቲ ኤንድ ፕራይቬሲ ላይ ገብታችሁ ከዛ ሪቪል ሲድ ፍሬዝ የሚለው አለ። እሱን ነክታችሁ ሲድ ፍሬዛችሁን ሴቭ ማድረግ ትችላላችሁ ማለት ነው። አር ዩ ሹር ዩ ዋንት ቱ ሪቪል ዩር ሲድ ፍሬዝ ይላችኋል። የስ እንለዋለን። ከዛ እዚህ ጋር ፓስወርዳችንን እንጽፋለን፣ ቅድም ያስገባነው ፓስወርድ። ከዛ ይኸውና 24ቱን ፍሬዞች እነዚህን ሴቭ አድርገን ማስቀመጥ እንችላለን ማለት ነው። እነዚህን ሴቭ አድርገን ካስቀመጥን በኋላ ኢንኬዝ ቴሌግራም አካውንታችን ዲሊት ቢሆን እነዚህ ሲድ ፍሬዞች ተጠቅመን ድጋሚ ስንከፍት እነዚህን ሲድ ፍሬዞች ተጠቅመን ሪከቨር ማድረግ እንችላለን ማለት ነው ዋሌታችን። ለዛሬ የነበረው ቪዲዮ ይሄ ነው። ያው አጠር ያለ ቪዲዮ ነው፣ ግን ያው በኢትዮጵያኖች የተሰራ ዋሌት ስለሆነ ከዛ ላይ ደግሞ ጥሩ ፊቸሮችን ስላሉት እንደ ላይክ ሜሴጅ እንደመላላክም በጣም ቀላል ነው ይሄዳል ለመላላክ እዚህ ጋር እና ብዙ ፊቸሮች አሉት። እዚህ ጋርም ቻት አለው። ከኤአይ ጋር ቻት ማድረግ ትችላላችሁ። የሁሉ ፊቸሮች አሉት። እናመሰግናለን ቪዲዮአችን ስላያችሁልን። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ላይክ አድርጉልን ቪዲዮአችንን። ብዙ ላይክ እያገኘን አይደለም። እናመሰግናለን።